አንድ ቀን ግን እንደ ልማዱ ጫካ ሄዶ እስከ እኩለ ሌሊት ጸልዮ ሲመለስ ነፍሱ ግን የጸሎት ረሃብ ውስጥ ነበረች። ሆኖም ከዚያ በላይ ማምሸት ስላልነበረበት ወደሚኖርበት ካምፕ ተመለሰ። ለመተኛት ፈልጎ አልጋ ላይ ቢያርፍም ውስጡ ይቃትት የነበረ ሲሆን ከደቂቃዎች በኋላ ቤቱ በብርሃን ተሞላ። ደስታውን መቆጣጠር አቅቶት ጮኸ። በካምፑ የነበሩ ሰዎች ደንግጠው ተነሱ። በኋላም ሰዎች ይህ ሰው አጋንንት ይዞታል፣ ሌሎችም ደግሞ የአእምሮ ችግር አለበት መባባል ጀመሩ። ሆኖም ይለማመደው የነበረው የመንፈስ ቅዱስ ኃይል ከዚያ ምሽት በኋላ በሕይወቱ ታላቅ የመምራት ጸጋ እንዳለው ማስመስከር ጀመረ። ከዚያን ጊዜ ጀምሮ የመምራትና የማስተባበር ጸጋ ታይበት ጀመር። ወይዘሪት ኖርስ ከአቡን ወደ ሜንቴዶስት ቤተ ክርስቲያን ወስዳ አስጠመቀችው። ለወንጌል አገልግሎት እንድትበቃ በመንፈሳዊ ነገር የረዳትን የመጀመሪያውን የወንጌል ፍሬዋን እንድታጭድ ያገዛትን በአሜሪካ ኢንዲያና የሚኖረው መንፈሳዊ አባቷን ለማስታወስ ስትል ስሙን ሳሙኤል ሞሪስ ብላ አወጣችለት። ሞሪስ በላይቤሪያ ለ2 ዓመት የቆየ ሲሆን የተለያየ የጉልበት ሥራ እየሠራ ጌታን ያገለግል ነበር። ሳሙኤል የመማር ጥማት የነበረው ሲሆን በትምህርት እንዲረዱት የተለያዩ ሚስዮናውያንን ያነጋግር ነበር። አንድ ቀን እንደርሱ ተክቶ የነበረ ወጣት በተመሳሳይ ልክ ሞሪስ ያየውን ብርሃን አምልጥ የሚለውን ድምፅ የሰማ ወጣት አግኝቶ መስክሮለት ስሙ ተቀይሮ ሄንሪ ኦኔል ተብሎ ተጠምቋል። ከዚህ ወጣት ጋር አብረው እስከ እኩለ ሌሊት መጸለይ ጀመሩ። በሞኖሮቪያ ቤተ ክርስቲያን ለነፍሳት መዳን የሚጸልዩ 3 ሴቶች ነበሩ። እነዚህ ሴቶች ረጅም ሰዓት በጸሎት ያሳልፉ ነበር። አንድ ቀን እየጸለዩ እያለ አንድ ወጣት በሚጸልዩበት ወለል ላይ ወድቆ መጸለይ ጀመር። ሴቶቹ ማን ነው ብሎ ሲመለከቱት ወጣቱ ሞሪስ ነበር። ከዚያም አብሯቸው በመትጋት በቀጣዩ ስብሰባ 50 ሰዎች ጌታን እንደ ግል አዳኛቸው አድርገው ተቀበሉ። የሞሪስን ጸጋ የተመለከቱት ቄስ ስሚርል የራሱን ሕዝብ እንዲያገለግል ተጨማሪ ትምህርት ማግኘት አለበት ብለው ስላመኑ ለሞሪስ ወደ አሜሪካ ብትሄድ መልካም ይሆናል ብለው መከሩት። ትምህርት ጨርሰ ስትመለስ ሕዝብን ታገለግላለህ አሉት። እርሱም በሐሳባቸው ተስማምቶ ጌታ የመርከብ ትራንስፖርት እንዲያዘጋጅለት መጸለይ ጀመረ። በውስጡ እንደሚሄድ ተሰማ። ስለ መንፈስ ቅዱስ ከመጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 14 አንድ እህት አነበበችለት። ሚስዮናውያኑ ስለ ክርስቶስ አዳኝነት አስተምረውታል። ይሁን እንጂ ስለ መንፈስ ቅዱስ ለመረዳት ከዚህ ሴት ጋር በተደጋጋሚ ተነጋግሯል። በመጨረሻም ከዚህ በላይ ልታስረዳው እንደማትችል ነግረው ልትለየው ስትል ያስተማርሽ ግን ማን ነው ሲል ጠየቃት። እርሷም ስቲቨን ናቸው አለችው። ስቲቨንን አሜሪካ ለማግኘትና ስለ መንፈስ ቅዱስ ይበልጥ ለመረዳት ወሰነ። ምን አይነት መንፈሳዊ ጥማት ነው! በእምነት የተሞላው ሞሪስ ምንም ገንዘብ ሳይኖረው መርከብ ወደሚገኝበት ወደብ በመሄድ የአንዲት መርከብ ሹፌርን አናገረ። ሆኖም ሹፌሩ እንኳን ሊወስደው ሊያየውም አልፈለገም። ሆኖም በዚያ ለ2 ቀናት በማደር ጾም ጸሎት በመያዝ ጌታ የተናገረው ሳይፈጸም እንደማይመለስ ለራሱ ቃል ገባ። በሁለተኛው ሌሊት ጌታ በዚያ በኮራበት የመርከቡ ሹፌር አሜሪካ እንደሚገባ ስለተናገረው ጠዋት ሄዶ በሰውየው ፊት ተደቀነበትና ዛሬ ሌሊት እንደምትወስደኝ ጌታ ተናግሮኛል አለው። ሰውየውን በመገረም ሰራተኛ አጥቶ ስለነበር ስንት ልክፈል አለው። እኔ ክፍያ አልፈልግም፣ ብቻ ወደ ስቲቨን አድርሰኝ፣ እዛ ስደርስ በነፃ አገለግልሃለሁ አለው። ሞሪስን ያሳፈረችው መርከብ በቀጥታ ወደ አውሮፓ ከዚያም ወደ አሜሪካ መሄድ ቢገባትም በምዕራብ አፍሪካ በሚገኙ ወደቦች የቆመች ካፒቴኑ ዕቃ ሲሸምትና ሌላ ስፍራ የገዛውን ደግሞ ሲሸጥ ጉዞውን እጅግ አራዘም። ሳሙኤል ለመጀመሪያ ጊዜ ወደ መርከቡ ሲሳፈር አንድን ወጣት ተመለከተ። ወጣቱ በመርከቢቱ ቀድሞ ሲሰራ የነበረ ቢሆንም በሕመም ምክንያት ስራውን አቋርጦ በመርከቡ ላይ ተዘርሮ ነበር። ይህንን ወጣት ሊረዳውም ሆነ ሊጠጋው የሚፈልግ ሰው አልነበርም። ሳሙኤል ግን ይህንን ሰው ጠጋ ብሎ ጸለየለት። ታማሚውም ፈውሱን ወዲያው ተቀበለ። ተነስቶ መራመድ ቻለ። ሞሪስ መርከቡ ላይ ከመሳፈሩ በፊት ለ2 ቀናት አልተመገበም። ወደ መርከብ ከወጣ በኋላም ቢሆን ካፒቴኑ ለምግብ አብሳዮቹ ባለመንገሩ የምግብ አገልግሎት ሊሰጡት አልቻሉም። ከዚህ በተጨማሪ ጥቁር በመሆኑ ምግብ አዘጋጆቹ ሊያገለግሉት ፈቃደኛ አልነበሩ። የተፈወሰው የመርከቡ ሰራተኛ ሞሪስ እንዳልተመገበ በመረዳት የራሱን ምግብ ያካፍለው ነበር። ሞሪስ ጉዞ በጀመረበት ምሽት ካፒቴኑ ከዚህ በፊት የመርከብ ጉዞ አድርገህ ታውቃለህ ብሎ ጠየቀው። እርሱም አላውቅም አለው። በመርከብ ለመጀመሪያ ጊዜ የሚወጡ ሰዎች ብዙውን ጊዜ ስለሚታመሙ
ስራውን ላይሰራልኝ ይችላል በማለት ከመርከቡ እንዲወርድ ትዕዛዝ አስተላለፈ። ሆኖም የተፈወሰው ወጣት ካፒቴኑን ለመነለት። ሞሪስም አሜሪካ እስኪደርስ ድረስ ያለምንም ችግር እንደሚሰራለት ቃል ስለገባለት መርከቡ የአሜሪካውን ጉዞ ለመሄድ ተነሳ። የመርከቡ ካፒቴን እጅግ ጨካኝና ሰራተኛውን በማጨናነቅና በመምታት የፈለገውን ትዕዛዝ ያዝ ነበር። የመርከቡም ሰራተኞች ከተለያየ አገር ዜጎች የተቀጠሩ ነበሩ። ሆኖም እንደ ሞሪስ በቆዳ ቀለማቸው ጥቁር አልነበሩ። ስለዚህ በሞሪስ ላይ የቆዳ ቀለም አድሎ ስድብና ድብደባ ያደርሱበት ጀመር። ከስራም ለማስለቀቅ ሌትና ቀን ይዶልቱበት ነበር። ሳሙኤል በመርከቢቱ የተመደበበት ቦታ ሸራው በሚወጠርበት በትልቁ ምሰሶ ላይ ስለነበር ማዕበል ሲመጣ ሸራውን ለማርገብ ወደዚያ ምሰሶ የሚወጣው እርሱ ነበር። ስለዚህ ቦታው አስጨናቂ ቢሆንም እርሱ ግን ከረጅሙ ምሰሶ ላይ እንዳይወድቅ አጥብቆ ይጸልይ ነበር። ሳሚ የተመደበበት ስፍራ እጅግ አስቸጋሪ ስለነበር ያ በመርከብ ታሞ የተፈወሰው ጓደኛው በውስጠኛው ክፍል እንዲሰራ ሊቀይረው እንደሚፈልግ ነገር። ሳሙኤልም ከስፍራው እንዲቀየር ጸሎቱ ስለነበር ተደስቶ ወደ ውስጠኛው ክፍል ተዘዋወረ። አንድ ቀን ካፒቴኑ ሰክሮ ሳሙኤልን ሲያየው በቦክስ መጥቶ በወለሉ ላይ ራሱን ስቶ እንዲወድቅ አደረገው። ሆኖም ሳሙኤል ሲነቃ ካፒቴኑም ስካሩም ሲበርድለት ስለ ጌታ መሰከረለት። ካፒቴኑም ከዚህ በፊት ልጅ እያለ ከእናቱ ጋር ቤተ ክርስቲያን ሄድ እንደነበር ነገር። እንዲጸልይለት ሲጠይቀው ፍቃደኛ ስለሆነ ጸለየለት። መርከቡ ብዙ ማዕበል እየተጋፈጠ ይጓዝ ስለነበር አንድ ቀን ከደረሰበት ጉዳት የተነሳ መጠገን ስለነበረበት ከ10 ቀናት በላይ እንዲቆም ተገደደ። ከነዚህ ቀናት በኋላ ጥገናው ተጠናቆ መርከቢቱ አንድ ማለዳ ላይ ጉዞ ጀመረች። ከዚያም መርከቢቱ መጠገኗን ዛሬ የደስታ ቀን ነው በማለት ሩም የተሰኘ የአልኮል መጠጥ ዕድላ ተደረገ። ከሳሙኤልና በመርከቡ ጌታን ከተቀበሉት ውጪ ሁሉም በመጠጥ ኃይል ናውዘው ስክር ብለው ነበር። ከዚያም በመርከቡ ውስጥ ከሚሰሩ ሰራተኞች አንድ የማሌዥያ ዜጋ የሆነው ሰው ሳሙኤል ሊገለው ይፈልግ እንደነበር ቀድሞኑ ለባልደረቦቹ ሲናገር ቆይቶ ነበር። ስለዚህም ይህንን ፍላጎቱን ሁሉ የሚያደርግበት ጊዜ ደርሶ ጥቁር የማይወደው ይህ ሰው ብዙ ጥቁር አፍሪካውያን የገደልበትን ገጀራ አንስቶ እገላግለዋለሁ በማለት ግብ ጀመረ።